ሞገስ ተካ አይደለ ሞገስ ተካ ያው ሁለት ልጅ ወልዶ ተሞሽሯል አይደለ እንዴ ከ12 አመት በኋላ ታዲያ እሱ ካረገ እኔ ማላረግበት ምክንያት አለ ረጋታ ያምራል በቃ ተውን ያጫሰ አቅም ሌላ ቋስ አንተ ጥፍሬን ያመው ሽራሳባለሽ እኔ ቆንጆ ነው አሁን ሰው ቆንጆ ነው ስማታረ ሞገስን ካየው በኋላ እኮ ተስፋ አለኝ ብያለሁ ሞገስ ተካ ሞገስ ተካ ያው ሁለት ልጅ ወልዶ ተሞሽሯል አይደለ እንዴ ከ12 አመት በኋላ ታዲያ እሱ ካረገ እኔ ማላረግበት ምክንያት አለ ረጋታ ምንድነው ረጋታ ለማንኛውም ድሮስ እንደሚቻል እኔም አልገባኝም ኮሜንት በቃ የሆነ ነገርማ አለ ይመስለኝ አሁን እንደሆነ በኮሜንት ገባል ረጋታ ይከበርቻ ሰርግ ለሰው ሰርግ ሰራ ሄጄ ስንብት ላይ ሙሽሮቹ ሳያለቅሱን ያለቅሳለሁ በጣም ይሰማኛል እና ወይ የኢትዮጵያ ህዝብ እንግዲህ ራሱ ደግሶ ካልዳረኝ በስተቀር እኔ የቤት ሰርግ አልዳረም እንደዛ ነው የጣው ተመችቶ ይሄ ከባድ ነው ቆንጆ ረገጥ ወደ ሌላ አይ ግን የሆነ ከዚህ በፊት እሱም የሆነ ነገር ብሏት ነው መቼም አራዩንም በቃ የድሮ ኮሜንት ነው ዝም ብሎ መርገጥ ነው ኮሜንት ልክ እንዲህ ነበር ኦኬ ለዛ ኖርማል ገብቶ እንደመጻፍ ለሊተኛ ፈልገ ነው የምትናገር ወደ ቀጣይ ቪዲዮ እስኪ አንተ ጥፍሬን ያመው እኔ ለነገሩ ስንት ጊዜ እንደዚህ የፈሰሰ ስክሪን ያለው እኮ በቃ የልጅነት ጊዜ ጥፍሮቼ እንዳለ ስክሪን ነው መስሎ የፈሰሰ ስክሪን ስንት ይመጥቻለሁ ልክ ተከባር ነው አሰዋል እያነከርከ ቤት ስገባ ማዘር ስጨምርል በስማ አይመጣው ግን ደስ ይላል በጣም የድሮ ተውስተ ይመልሳል አሪፍ ነው ደስ ይላል የድሮ እንትና ያክብራቸው ራስ ይሄን ስልክ አስታውስ በባርስ እንደዚህ እያሽከረከርሽ እንደውይበት ነው እንደዚህ የሚያዞረው ታይፕ በጣም ይሄ መቼም በቅርስ መኖር አለበት እንጂ አሁን ላይ ይኖራል እርግጠኛ ነኝ እንትን ብሔራዊ ባንክ አለ ይኖራል እንትን የጣን ታሪካዊ ነገር እንትን ውስጥ ራሱ ሲያምር ውስጥ 58 ላይ እንደዚህ ሆነ ማለት በነገራችን ላይ ዲዛይኑ በኢትዮጵያ እንትን ነው የተሰራው አይደል ጎጆ አይነት ማን እንደዛ ነው በጣም ነው የሚያምረው ስቲል ውስጥ አሁን ራሱ ሲገባ በጣም ተጠበውበታል ግቢው ምናምን ራሱ ነው የለውም እኮ አይቶ እኮ ነው ግን ከወጣው አሁንም ያው ነው እንደዚህ ድንገት አትክልት ምናምን የሚኖርበት ይችላል ዝም ብሎ የማስተካከያ እድሳት ምናምን ቀለሞች ምናምን ቢቀር በጣም ያምራል በቃ ተውን ያጫሰ አቅም ሌላ አዳዚ ኮደስ ያልድሮ ማለት አተጀንት ነው እና ሰራተኞች ናቸው አያ ከስራ በኋላ ተላልፋት የዛ ሰዓት ወጣት ማለት እንደዚህ ነው ሰው ታውቃ የሚገርም ነው በጣም ደስ ይላል አካባቢው ስሙ ስቱዲዮም እኮ ብሔራዊ ቲያትር ስቱዲዮም ከላይ ያለው ስቱዲዮም ነው ያለው መኪና ራሱ አዩ ሰላም እኮ ማዘጋጃ ቤት ወደ ቸርቸር አካባቢ ነው ወደ እና ከተማው እኮ ደስ ይላል ይሄ የቱ ጋር ነው ይሄ መስቀሉ ጋር ነው ብሔራዊ መስቀል ኦኬ ኢትዮጵያ ሆቴል እና እንትን ያለበት ኢትዮጵያ ሆቴል ኢትዮጵያ ሆቴል ትክክል ሰው የለም እንደልብ ለመኪና ውርውር የለም ዳውን እንዴ ሰላም እኮ ነው ሰላም ሰልፍ የለም በጣም ደስ ይላል እንደድሮ ግርግር የለም ራሱ ባንክ ቤት አሁን እኮ ብትሄድ ባንክ ቤት እርግጫ በለው ሰልፉ ራሱ ሰልፉ ብዛቱ ሰው ብዛት
የተወሰነ ሰው ነው የሚያስቀምጠው በዛው ሰራተኞቹ ራሱ ወዛቸው ታቲውም ታይኩት አዎ ገና እኮ ህዝቡም ኖርማል ወደ እንትን ገና አልመጣም አይደል ወደ ባንክ ያው በመስሪያ ቤት ደረጃ ምናምን የተወሰነ ሰው ሊያስቀምጥ ይችላል እንጂ በዛ ሰዓት ኪስህን ነው የምታምነው በዛ ሰዓት እንዴ 27 ብር ይዘው ወደ ቤት ባንክ ቤት ወርቆ ከብራል ፖሊሱ ደስ ይለኛል አለባበስ ልብስ ራሱ ማለት ኖርማል በጣም ደስ ይላል ቆንጆ ሜሞሪ ነው አሁን ላይ ግን እንደዚህ አይነት ሰራተኞች አሉ አሁን ላይ የለም ባንክ ቤት እንዴ አሁን ላይ የለም ገላምጦ ነው ገና ስገባ ይገላምጣል ያረተው በእናትህ አሁን ይከባል አሁን እንትን ስንት ብር እንዳለ የሚያውቅ ባንከር ነው ደስ ይል ነበር ብዙ ትውስታ አየን አሪፍ ደስ ይላል ብሔራዊ ቲያትር ኢትዮጵያ ሆቴል ግን እንትን አልተቀየረም እኮ አይደል በ58 እንዲህ ከሆነ ከተማ አስዋ 58 ባንኩ አልተቀየረም ልክ ነው እኮ አልተቀየረም ልዩነት ነው እንጂ ውስጡ ምንም እኮ ልክ እንዴ ነው እስኪ አሁንም በገባራ እሱን እኮ ነው ኢትዮጵያ ሆቴልም ብሔራዊ ቲያትርም ያው እኮ ነው ያ መንገዶቹ እና የሆነ ወደ ማስፋፊያ ነገር ስለተሰራበት ነው እንጂ ለውጥ እንትን ግን ደስ ይላል ድሮ እቺስ የነበሩ ሰዎች ደስ ይላቸዋል ያስባል በወቅቱ የነበሩ ሰዎች እንደማስታወሻ ሜሞሪ ናቸው እስቲ ወደ ቀጣይ ቪዲዮ የስከተም እና ጎረቤት ይመጣሉ ጓደኞችን ነው የምታስታውሰው ደግሞ ሰፈር ላይ በብዛት የሆነ አንድ ቲቪ ምናምን ቤት ሄደን ነው ቅዳሜ ነው በቃ አልወጣም ከቤት ድሮ ያዩን ነው የሚመስሉት እዚህ ላይ በዚህ አትጋባ ምናምን ቁጥሩ ሲሪ ያዩክ ነው ይመስል አለች አቶ እየመጣች ነው ትሩፍ ቼሪ ተመጣለሽ አትረስ ያው ገራ አልነበረም በዛ ሰዓት እኛ ሪል ነው ይመስልን አሁን ስታደግ ነው እንደዚህ ነገር ቢታደግ እዛ ነው እየተሰማ ያለው ያ ምን ተፎገረ ነው ይመስል ግን ደስ ይላል ያምር አሁን እኮ ቲክቶክ እያየ የሚያድግ ማህበረሰብ አባባ ተስፋ ይቆድል ነው እኮ የምር ነው አሁን እኮ ቲክቶክ ነው ከአንዳንድ አላያቸው ቲክቶክ ያለ ህፃናቱ ከፍተው ነው ድሪል ዘፋኝ ይሆናል እኮ ከፍተው ነው የሚቀውጡት አሁን ታወራለሁኝ ገድዬ ፈልጬ ቆርጬ ይላል ኮፍያ ቲክቶክ ሳይጀር ዳራ አንቺም እንደዚሁ አለሽ ምን አለኝ እኔ ምን አለኝ አንቺ አሁን መጀመሪያ የምትነግሪን ነገር አለ ምን ለምሳሌ ትላንትና አንደኛ ለወጡ ልጆች ብለሻል አዎ ደስ ይላል አንድ ያልተወሰነ ነገር አለ ስብስብ ብለህ ስትጠይቅ ነገሮችን ያስታውሳል ይሆናል ብዬ ነው የማምነው አዎ እንግዲህ እስከ 8ኛ ክፍል ድረስ ላሉ ተማሪዎች ነው ይሄንን እድል የምንሰጠው ምክንያቱም በተለይ ደግሞ ቤት አሁን ቲቪ ምናምን ካለ ማትፈልገውን እንትን አታስገባም ኧረ በስመ አብ ቁጣክስ 14 ዓመት እድሜ ክልል ሳምንት ሙሉ ኳስ አንተ ነህ ኳስ የምትጫወተው አታ ብትሸነፍም አትወጣም አዎ ቲቪ ላለው ሰው ኧረ በስመ አብ ትይዘዋለህ አቅዳሜና እሑድ ሄደህ ተጋብዘህ ታውቃለህ ይሄዱ ነበር ቼሪ ጋር ትይላል ቼሪ ኬር ነበርና በጻን ስለዚህ 8ኛ ክፍል ድረስ ያላችሁ ልጆች ብቻ ናችሁ ለዚህ ትኬት እርግጠኛ ነኝ በዚህ ትውልድ የነበሩ ሰዎች ሁሉ እድለኛ ናቸው እንዴ በጣም እኮ 14 ዓመት እድሜ በታች ያሉ ልጆች ብቻ ቢመጡ ደስ ይለናል አሁን 14 ዓመት ድሪል ካልዘፈንኩ ነው የምር 14 ዓመት ነው በጣም 14 ለነገሩ ሸመገለ 7 ዓመት በቂ ነው 14 ከመሽ ታና ብሏል ታና ትንሽ በጣም ስምንት ላይ ድርጅት ጀመረ ስምንተኛ ክፍል አንደኛው ትቻለው ብላችሁ እንትን እንዳታደርጉ ስለዚህ በእድሜ ተወሰነ ምክራቸው ራሱ እናቴ እድሜው ተመስገን እናቴ በዚህ ድምጽ ላይ ሆነ ልጆች በጣም ደስ ይላል እናቴ ግብዣ ተዘጋጅቷል ማለት ነው ልክ ነው አዎ እና 8ኛ ክፍል ጫማውን አውልቀህ ትገባለህ ስርዓት ይዘህ ታያለህ ትወጣለህ አንደኛ ነው ብለህ በደንብ ሰዓት ያለው እዚህ ላይ ነው እዚህ ትኬት እየመጣ እየወሰደ ከተሯሩጠ ነው ያቺን ሰዓት ነው እንደ ድሮ ቲቪ የለም በየቤቱ የለም እኮ እሱን እኮ ነው የምልሽ በሰፈር 2 ቲቪ ምናምን ቢኖር እኮ 2 ቲቪ ነው ያለው ተሰብስበህ ነው የምታየው አንዱ ጋር ከተጣላ አንዱ ጋር የአፍሪካ ዋንጫ ምናምን ኳስ ሲኖር ነው በቃ ባለ ቲቪው እንደፈለገ ይፈነዳባል ቀበሌ ውስጥ ታለከ ምናምን ታዲያ
ጨዋታ ደስ ይላል። ቅዳሜና ሁለት ድንጋዮች ያስቀምጡና እዛ ላይ እንጨት ያደርጉና ያቺን እንጨት ጄሪዬ የቀረበ አርቲስት በለባው የምትበረዋን እንጨት ጄሪዬ የቀረበ ነው ይጫወታሉ። በአሁኑ በጣም አደገኛ ነው። እንጨቷ በራ ስትሄድ የት እንደምታርፍ አትታወቅም። ወይ አይናቸውን ሊወጋቸው ይችላል፣ ወይ ደግሞ መንገደኛ ሰው ሊመቱ ይችላሉ። ይሄን አይነት ጨዋታ እየተጫወቱ ስለሆነ ያሉት ልጆቹ በዚህ ላይ እንግዲህ ለልጆቹ ምክር እንዲሰጡልኝ ይፈልጋሉ። ይሄማ በጣም አደገኛ ነው። ቅዝምዝም ይባላል። አያችሁ ይሄ ጨዋታ ልጆች ቅዝምዝም ደግሞ ሲወረወር በጣም አደገኛ ምክንያቱም የሆነ ጨዋታ ነው የተሽከረከረ ነው የሚሄደው። ስለዚህ አንድ ቦታ ሲደርስ ትክክል ነው የሚለው በጣም ኦኬ በፊት እንደዚህ እንወራወር ነበር አንዳንዴ መሬት ይነካል እንጨት ነው መሰለኝ እና ስትወራወር አይን እንዳይነካ ምናምን ታዲያ ያ አጋጣሚ አይን ላይ ያርፍ ይችላል ወይም ሌላ ዝምዝም ተመልካቾቻችን ይነግሩናል ብዬ አስባለሁ ኮሜንት ላይ። ስለዚህ ይህ አይነት ውርወራ አይደለም። ለምሳሌ ለምን ክብ አድርጋችሁ ያን እንጨቱን እንዲህ ክብ አድርጋችሁ አታንከባልሉትም? ምናልባት በዛም ፋንታ ይሄንኑ አይነት ጨዋታ በኳስ ለመጫወት ስለሚችሉ እንግዲህ ያንን በሚመለከት ደግሞ ዛሬ ልናሳያቸው አስበናል። አንድ ጨዋታ አይነት እና ይሄን ግን አደገኛ መሆኑና መጥፎ መሆኑን እንዲገነዘቡ ለከነሱም አልፎ በመንገድ የሚተላለፍ ሰው ሊጎዱ ይችላል። እኔ ደግሞ አባባስ የማሳስቦት ደግሞ የሚገርም ነገር ይሄን ምክር በስነ ስርዓት ነው የምትተገብረው። አዎ እንዴ ኑሮክ ነው በዛ ሰዓት እኮ ጎረቤት የሚቆጣል። አሁን እኮ የራሱ ኑሮ ነው የሚኖረው። ከባድ ሚሞሪ ነው። በጣም ደስ ነበር መልሰው እንግዲህ አሁን ልጆች ይማሩበታል ብለን እናስባለን። እንደዚህ አይነት ፕሮግራሞች ራሱ እኮ በደንብ ቢስፋፋ አሪፍ ነው። ደስ እንደዚህ አይነት የኛም እኮ ከዚህ አንግል ነው ድሮ እንደማስተዋወስ አይደል እንትን የሚተከፈተው ትውስታችንን ለመመለስ ስለሆነ እና እንትን ማለት ታረግበታለህ ታይበታለህ። እንዴ በጣም ወደ ኋላ ትመልሳለህ። በጣም ትመለሳለህ። አሪፍ ነገር ነው። በጣም ደስ ይላል። ነፍሳቸውን ይማር።